ከምድር ወለል ጀምረህ ወደ ባህር ጥልቀት ውረድ 50 ሜትር ፀሐይ ገና ትታያለች። 200 ሜትር ውረድ ፀሐይ ቀስ በቀስ ትጠፋለች። 500 ሜትር ፍጹም ጨለማ ይሆናል። 1000 ሜትር ቅዝቃዜ ጸጥታ ፀሐይ ፈጽሞ የሌለበት። 2000 ሜትር አርኪቴዎስዶክስ ቤቱ ነው። 2 ኪሎ ሜትር ወርደህ እንደማለት ነው ወደ መሬት። ፀሐይ የለችም፣ ሙቀት የለም፣ ሰው ደርሶ ያውቅም። እዚያ ነው የሚኖረው ብቻውን ጨለማ ውስጥ ዓለም ሳያውቀው። ቆም በል። አሁን የምትሰማው ስለ ዓለም ያለህን እይታ ይቀይረዋል። ሳይንቲስቶች ስለዚህ ምድር ያውቃሉ ብለህ ታምናለህ? ጨረቃን ደርሰናል፣ ማርስን ፎቶ አንስተናል፣ የሰው አካል ካርታ ሰርተናል፣ ሮቦቲክ ቅንጭላትን ፈልስፈናል ይሏል። ግን ይህንን ስማ፣ ስለ ምድራችን ውቅያኖስ የምናውቀው 5 ከመቶ ብቻ ነው። 5 ከመቶ ነው ያልኩህ። 95 ከመቶ ጨለማ፣ ጸጥታ፣ ሰው ያልደረስበት፣ ሳይንቲስቶች ያልደረሱበት። ህዋን ከምናውቀው በታች ስለ ምድራችን የታችኛው ክፍል አናውቅም። የምድራችን ባህር ጥልቀት ይበልጥ ሚስጥራዊ ነው እና በዛ ጨለማ ውስጥ አንድ ፍጥረት ይኖራል። ለዘመናት ሰዎች ጭራቅ ብለውታል፣ ሰይጣንም ብለውታል፣ ክራክን ብለው ፈርተውታል። መርከበኞች ሌሊት ስለዚህ ፍጥረታት ሲተርኩ አብረዋቸው ያሉት ሰዎች ጆሮአቸውን ይደፍኑ ነበር። ግን እውነቱ ፍቅር ያለው፣ ስቃይ ያለው፣ ሞት ያለው ፍጥረት ነው። ስሙም አርኪቴዎስቴስ ዶክስ ይባላል። ግዙፍ የባህር እንስሳ ነው። አይኑ ብቻ 38 ሴንቲሜትር ያክላል። ትልቅ ሳህን ወይም የአንድ ሰው ልጅን ቅንጭላት ያክላል። ዓለም ላይ ካሉ ፍጥረታት ሁሉ ትልቁ አይን ያለውም እሱ ነው። ይህ ፍጥረት ቁመቱ 13 ሜትር ገደማ ይደርሳል። 7 ሰዎች ቢደረደሩ ያላቸውን ቁመት እንደማለት ነው። የሚኖርበት ቦታ ከምድር ወለል 2 ኪሎ ሜትር ወደ ታች ፀሐይ ፈጽሞ የማትደርስበት ጨለማ ሲኦል ውስጥ ነው። ፍቅረኛውን እንዴት እንደሚፈልግ ሳይንስ ገና አልደረሰበትም። ፍቅሩን ካገኘ በኋላ ወንዱ ይሞታል። ሴቷ 2 ሚሊዮን ልጆች ይዛ ሳትበላ ሳትቀምስ ጉዞ ትጀምራለች። ልጆቿ ሲደርሱ ሕይወቷ ያልቃል።